ላይ እንደምትመለከቱት ዊዝድሮ ያረኳቸው ናቸው ማለት ነው፣ ከዚህ በፊት ማለት ነው። እናንተም ስራውን ለመጀመር ከፈለጋችሁ እዚህ ቴሌግራም ቻናል ላይ ትገባላችሁ። መጀመር ከፈለጋችሁ እዚህ ቴሌግራም ቻናል ላይ ትገባላችሁ። እዚህ ሊንኩን አስቀምጫ ነው ማለት ነው። ሊንኩ እቺን ትመስላለች። እንዲሁም እዚህ ጋር ፒን አድርጌላችሁ ነበር ማለት ነው። በመቀጠል እቺን ሊንኳን ትነካላችሁ ወደ ፕሌይ ስቶር ነው ማለት ነው የሚወስዳችሁ እናንተ ማለት ነው። እኔ አፑን ስላወረድኩ እዚህ ጋር ያስመርጠኛል ማለት ነው። ጎግል የምትለው አለች አይደል? እሷን ክሊክ አደርጋለሁ ማለት ነው። ጎግል ክሊክ ካረኩ በኋላ አካውንት ያስመርጠኛል። የጎግል ኢሜል የትኛውን ትጠቀማለህ ብሎ አሳይቶኛል ማለት ነው። እናንተ የምትመርጡት አንዱን ትመርጣላችሁ ማለት ነው። እኔ ለምሳሌ ከዚህ በፊት የከፈትኩት ስላለ በዛ እከፍታለሁ ማለት ነው። እንዲህ ትጠብቃላችሁ ማለት ነው። ሎጊን ታደርጋላችሁ ማለት ነው በቀላል ማለት ነው። አንድ ሰው ሲጋብዙ ደግሞ $1 ነው የሚሰጠው ማለት ነው። ይሄኛው ጌም ቀላል ነው ማለት ነው። ከዚህ በፊትም ድሮ በጠቂ ስልክ ነበረ ማለት ነው። አሁን ለምሳሌ እንዲህ እያደረጋችሁ ያለውን ቦታ እንትን እያደረጋችሁ ማጫወት ነው ማለት ነው። እዚህ ጋር ሪፈራል የምትለውን ተነካላችሁ፣ እቺን ኮፒ ታደርጋላችሁ ማለት ነው። አንድ ሰው ሲጋብዙ እዚህ ጋር ፍሬንድ ሳይን አፕ የሚል 10,000 ይሰጣችኋል ማለት ነው። ያ ማለት $1 ነው ማለት ነው። ዊዝድሮ ማድረግ ትችላላችሁ ማለት ነው። ወዲያውኑ 5 ሰው ብጋብዙ በቀን 5 ሰው ብጋብዙ አስቡት ማለት ነው። እኔ ጌም አሁን እናንተ ሳይን አፕ አድርጌ ጌም ተጫውቼ $0.4 ሰርቻለሁ ማለት ነው። እንዲህ እያደረጋችሁ ጌም በመጫወትም እንዲሁም ሰው መጋበዝ አልችልም የምትሉ ሰዎች ካላችሁ ጌም በመጫወትም ወደ በቀን ቢያንስ $3-4 ትሰራላችሁ ማለት ነው። $3 እና $4 ወደ 500 ምናምን ብር በቀን መስራት ትችላላችሁ ማለት ነው በቀላሉ ማለት ነው። ኢንቪቴሽኑ ብትጠቀሙ በጣም አሪፍ ነው ወይ ያስባለሁ ማለት ነው። በመቀጠልም እዚህ ጋር ምንድነው የምታደርጉት? እዚህ ጋር ፕሮፋይል የምትላለች አይደል? እሷን ክሊክ ታደርጋላችሁ ማለት ነው። በመቀጠልም እዚህ ጋር ምንድነው የምታደርጉት? እዚህ አካውንት የሚለው ትገባላችሁ ማለት ነው። አካውንት የሚለው ከገባችሁ በኋላ ጎግል የምትለውን ትጫናላችሁ ማለት ነው። ከዛ በኋላ ያ እንደምታውቁት ኢሜይላችሁንና የጎግል ኢሜይላችሁንና እንትኖችን እዚህ ጋር ኢሜይልን እንታረጋላችሁ፣ ሁለቱንም ኮኔክት ታረጋላችሁ ማለት ነው። በጣም ቀላል ነው ማለት ነው። እኔ ከዚህ በፊትም ኮኔክት ስላደረኩ ነው ማለት ነው። ኦሪጂናል ኢሜይል ቬሪፊኬሽን የሚል አለ ማለት ነው። እሱም ኢሜይላችሁን አስገብታችሁ ኔክስት ብላችሁ መጨረስ ነው ማለት ነው በቀላል ማለት ነው። ይሄኛውም እንደዛ ነው ማለት ነው። በኢሜይላችሁ ኤስኤምኤስ ይልካል። ከዛ ከኢሜይላችሁ አጥታችሁ ታስገባላችሁ። በጣም ቀላል የሆነ ስራ ነው ማለት ነው። ስራውን ይሄኛውን ይመስላል ማለት ነው። ይሄኛውን ስራ ለመስራት ከፈለጋችሁ እዚህ ቴሌግራም ቻናል ነው ማለት ነው። ሊንኩን ያስቀምጥኩላችሁ ማለት ነው። እዛ ማግኘት ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ። ይመቻችሁ።